ዘጠኝ ሲሆን አባቶ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ጥንተ ስቅለቱ በሰላም አደረሳችሁ። በ333 ዓመተ ምህረት በአብርሃ ጽብሃ የተቆረቆረችው በ1262 በከተማነት በታወቀችው በጥንታዊቷ ከተማ አንኮበር የጌታችን የመድኃኒታችን የኢየሱስ ክርስቶስ ጥንተ ስቅለት በደመቀ ሁኔታ ይከበራል። ታዲያ በ1262 በአፄ ይኩኖ አምላክ ዘመነ መንግስት ከደብረ ሐዘሎ በመጡ ቅዱሳን የተመሰረተው ጥንታዊው የአንኮበር መድኃኔዓለም ቤተክርስቲያን እስካሁን ድረስ ጥንታዊነቱንና ታሪካዊነቱን ጠብቆ ዘመናትን ተሻግሯል። ቁርቁሩ በ333 ዓመተ ምህረት እንደሆነ በከተማነት የሚታወቀው በ1262 በአፄ ይኩኖ አምላክ እንደሆነና በአፄ ይኩኖ አምላክ ዘመነ መንግስት ከደብረ ሐዘሎ ወደዚህ አካባቢ ይመላለሱ በነበሩ ጉሁሳን ከ1262 እስከ 1264 ዓመተ ምህረት በነበረው ጊዜ በደመና ሰረገላ የበዓለ ወልድን ጽላት በማምጣት ትክሉን ያከናወኑ ሲሆን ለዓለም ሁሉ ድህነት መድኃኔዓለም ኢየሱስ ክርስቶስ መጋቢት በባተ በ27ኛው ቀን በመስቀል ላይ ተሰቀለ። በክርስቶስ ክርስቲያን የተባልን ልጆቹም ይህንን የጌታችን የመድኃኒታችን የኢየሱስ ክርስቶስን መከራ እያሰብን መጋቢት 27 ቀን 2018 ዓ.ም በጥንታዊቷ አንኮበር መድኃኔዓለም የሚከበረውን ጥንተ ስቅለቱን አብረን እናክብር። በዕለቱ ብፁዓን አበው ሊቃነ ጳጳሳት፣ ሊቃውንተ ቤተ ክርስቲያን፣ ዘማሪያን እንዲሁም በብዙ የሚቆጠሩ ምዕመናን ይገኛሉ። ደብረ መድኃኒት ኢየሩሳሌም አብር ሆስባ ለእግዚአብሔር። ስለሆነም ከዋዜማው ጀምሮ በቦታው ተገኝተው ጥንታውያን ገዳማትን ተሳልመው ታሪካዊ ቦታዎችን ጎብኝተው በቦታው ቃል ኪዳን ተባርከው በዓሉን አክብረው መመለስ ይችሉ ዘንድ ከአዲስ አበባ ደርሶ መልስ ጉዞ ያዘጋጀ መሆናችንን በአክብሮት እንገልጻለን። ጉዞ ለማድረግ ከታች ባለው ስልክ ይደውሉልን 097 10 10 10 0988 10 10 10 ኑ አብረን ወደ ጥንታዊቷ አንኮበር መድኃኔዓለም ለበረከት እንጓዝ። አዘጋጅ የአንኮበር መድኃኔዓለም ቤተክርስቲያን። ዘጠኝ ሲሆን አባቶ